አእምሮአችሁን ለማሳረፍ ስኬታማና የተሻለ ሰው ለመሆን ስትሉ ብዙ ነገሮችን ሞክራችሁ ሊሆን ይችላል። ሰዎች ደግሞ የራሳቸውን መፍትሄዎች በተለያዩ መንገዶች ያቀርቡላችኋል። እድለኛ የሚያደርጓችሁ ክሪስታሎች መግዛት እንዳለባችሁ፣ ሞቲቬሽን መስማት እንዳለባችሁ፣ በጠዋቱ ተነስታችሁ መስዋዕት ፊት በመቆም አዎንታዊ ቃላትን ለራሳችሁ ደጋግማችሁ መንገር እንዳለባችሁ፣ አሊያም ደግሞ ቤታችሁ ውስጥ ዕጣን ማጨስ እንዳለባችሁ ይነግሯችኋል። ነገር ግን እነዚህ ነገሮች አልሰራም ካሏችሁ ምናልባት ችግሩ እናንተ ስላልሞከራችሁ፣ ለራሳችሁ አዎንታዊ ስላልሆናችሁ ወይም የተሻለ ክሪስታል ስላላገኛችሁ አይደለም። ራሳችሁን ለማሳደግ እናግዛችኋለን ብለው የሚሰብኳችሁ ድርጅቶች እናንተ እንድታውቁት የማይፈልጉት አንድ ትልቅ ሚስጥር አለ። በእውነት ማደግና መለወጥ እየፈለጋችሁ በቆማችሁበት የቀራችሁበት ዋናው ምክንያት የተሳሳተ መንገድ እየተከተላችሁ ስለሆነ አይደለም። በተቃራኒው እውነተኛ ለውጥ የሚያመጣውን ብቸኛው መንገድ ሙሉ በሙሉ እያራቃችሁት ስለሆነ ነው። ታላቅ የሳይኮሎጂ ሊቅ የሆነው ካርል ዩንግ ይህንን እውነታ ከአንድ ክፍለ ዘመን በፊት ተረድቶት ነበር። ካርል ዩንግ የሰውን ልጅ የአእምሮ ሽግግር በማጥናት 10 ዓመታትን አሳልፏል። እሱ ያገኘው እውነታ እጅግ በጣም ቀላልና በተመሳሳይ ጊዜም ለማመን የሚከብድ ነበር። የምታድጉትና ወደ ላቀ የንቃተ ህሊና ከፍታ የምትደርሱት በአዲስ ነገር ህይወታችሁን በማጨናነቅ አይደለም። ከፍተኛ ደረጃ ላይ መድረስ የምትችሉት ወደ ታች እየጎተቱ ካስቀሯችሁ ነገሮች ራሳችሁን ነፃ በማውጣት ነው። ዛሬ እንደ ከባድ መልህቅ ወደ ታች የሚጎትቷችሁን ካርል ዩንግ ከብዙ ጥናት በኋላ ለይቶ ያስቀመጣቸውን 5 ወሳኝ ነገሮች እነግራችኋለሁ። እነዚህ ነገሮች በቀላሉ ነገ ጧት ተነስታችሁ የሚቀየሩ ተራ መጥፎ ልማዶች አይደሉም። አብዛኛው ሰው ሙሉ ማንነቱን የገነባባቸውና ለመተው በጣም የሚከብዱ ጥልቅ የስነ ልቦና እስራቶች ናቸው። ከነዚህ ነገሮች መላቀቅ አለባችሁ ስላችሁ ቀስ በቀስ አስተካክሏቸው ወይም ቀንሷቸው ማለት አይደለም። ሙሉ በሙሉ በውስጣችሁ እንዲሞቱ ማድረግ አለባችሁ ማለት ነው። ካርል ዩንግ ስለዚህ ጉዳይ አስረግጦ ተናግሯል። ዝቅተኛ የኃይል ሞገድ ወይም ሎው ፍሪኩዌንሲ ያላቸው ልማዶችን ተሸክማችሁ በከፍተኛ የንቃተ ህሊና ሁኔታ ላይ መኖር አትችሉም። ቆሻሻ ውሃ ባለበት ማጠራቀሚያ ውስጥ ንጹህ ውሃ ጨምሮ ንጹህ ሆኖ እንዲቀጥል መጠበቅ የማይመስል ነገር ነው። ምክንያቱም አንድ ነገር መወገድ አለበት። ስለዚህ ንቃተ ህሊናችሁ ከፍ ለማድረግ በእውነት ቁርጠኛ ከሆናችሁ መተውና ሙሉ በሙሉ ማስወገድ ያለባችሁ 5 ነገሮችን እንመለከታለን። አንደኛ፣ ጥሩ ሰው ሆኖ የመታየት አባዜን ማስወገድ አለባችሁ። በየቀኑ ሌሎች ሰዎች ስለናንተ ምን እንደሚያስቡ በማሰላሰልና በመጨነቅ ምን ያህል ጉልበታችሁን እንደምታባክኑ አስቡት። ሰዎችን ላለማስቀየም ወይም ፈራጅ ላለመምሰል ሲባል ለመናገር የፈለጋችሁትን ነገር ላለመናገር ተወስናላችሁ። አይሆንም ማለት ራስ ወዳድነት መስሎ ስለሚሰማችሁ ብቻ በውስጣችሁ ያመነታችሁ እሺ ትላላችሁ። ክብር በሚነካ ነገርና በሚያበሳጭ ሁኔታ እንኳን በውሸት ፈገግ ትላላችሁ። ሌላ ሰዎች እንዲመቻቸው በማሰብ የራሳችሁን ማንነት ትደብቃላችሁ። ይህ ተግባር ጥሩ ሰው መሆን ብላችሁ ትጠሩት ይሆናል። ነገር ግን ካርል ዩንግ ይህንን ማንነት ፐርሶና በማለት ይጠራዋል። ፐርሶና ማለት የሰዎችን ይሁንታ ለማግኘትና ላለመገለል ስትሉ በየቀኑ የምታጠልቁት የውሸት ጭንብል ማለት ነው። ከዚህ ጀርባ ያለው መራራ እውነት ይሄ ነው። የለበሳችሁት ጭንብል በፍጹም እናንተን አይወክልም። እያደረጋችሁ ያላችሁት ትወና ነው። ጥሩ ሰው መስለው ለመታየት መተወን ደግሞ እጅግ በጣም አድካሚ ከሆኑ የህይወት መንገዶች አንዱ ነው። እንድታደርጉት የሚገፋፋችሁ ፍቅር ወይም ቅንነት አይደለም። የሚገፋፋችሁ ፍርሃት ነው። ይህንን የምታደርጉት መገለልን ከመፍራት፣ መጥፎ ሰው ተብላችሁ መፈረጅን ከመፍራት እና ትወናውን ብታቆሙ ሰዎች እውነተኛ ማንነቴን አይተው ጥለውኝ ይሄዳሉ ከሚለው ፍርሃት የተነሳ ነው። ይሄ ፍርሃት ደግሞ በህልውና ትግል ወይም ሰርቫይቫል ሞድ ውስጥ እንድትቀሩ እንጂ እንድታድጉ አያደርጋችሁም። የእውነት የሚለወጡ ሰዎች ጥሩ መስለው መታየትን አቁመው እውነተኛ መሆንን ይጀምራሉ። እነዚህ ሰዎች አቋም ያላቸው፣ በርህራሄ የተሞሉ ነገር ግን እውነተኛ መሆን ይችላሉ። እውነቱን መናገር በማይመች ጊዜ እንኳን የጥፋተኝነት ወይም የሀፍረት ስሜት አይሰማቸውም። ይህንን ማንነት መተው ከባድ ነው፣ ምክንያቱም ለብዙዎች ከልጅነት ጀምሮ የመጣ ራስን የማዳን ስትራቴጂ ነው። ነገር ግን አንድን ሰው ቅር አሰኝታችሁ እንኳን የተረጋጋ ስሜት ሲሰማችሁ የሌሎችን ማረጋገጫ ሳትፈልጉ በራሳችሁ እውነት ላይ ጸንታችሁ መቆም ስትችሉ ይህንን እስራት እንደበጠሳችሁ ታውቃላችሁ። ያ መረጋጋት እውነተኛው የንቃተ ህሊና ከፍታ ነው። ሁለተኛው፣ ሰዎችን የማዳንና የመጠገን አስገዳጅ ስሜት ካላችሁ። ራሳችሁን በተፈጥሮ ለሰዎች የሚያዝንና የሚደግፍ ሰው አድርጋችሁ የምታስቡ ከሆነ በዚህ ስራችሁ አንድ ቀን ዋጋ ትከፍላላችሁ። ሰዎችን ለመርዳት ያላችሁ ፍላጎት እናንተ እንደምታስቡት ከራስ ወዳድነት ነፃ የሆነ ላይሆን ይችላል። ካርል ዩንግ ሁኔታው የቆሰለውን ፈዋሽ በማለት ይገልጿል።
እንደዚህ አይነት ሰው ወደ ተጎዱ ሰዎች ይሳባል። ሰዎች እሱን ሲፈልጉት ሕያውነትና ከፍታ ይሰማዋል። ነገር ግን ይሄ ሰው ብዙውን ጊዜ የሚያስበው ስለ ሌላ ሰው ሳይሆን ስለ ራሱ ማንነት ነው። ዋጋችሁን የምታገኙት ተፈላጊ ከመሆን ከሆነ ሁልጊዜ እናንተን የሚፈልጉና የተጎዱ ሰዎችን ታጠምዳላችሁ። የእናንተ ሚና ሁሉንም ነገር ጠግኖ ማቆየት ከሆነ በፈረሱና በተሰባበሩ ሰዎች ትከበባላችሁ። እናም እነዚያ ሰዎች ድነው የራሳቸውን መንገድ መጀመር ሲጀምሩ ምክንያቱ ሳይገባችሁ ከነሱ መራቅ ትጀምራላችሁ። ምክንያቱም ከዚህ በኋላ የማይፈልጓችሁ ከሆነ የእናንተ ማንነትና ሚና ዋጋ ቢስ ይሆናል ማለት ነው። አሁን የነገርኳችሁ ባህሪ ደግነት አይደለም። ይህ የሚያሳየው ጥገኝነትን ነው። እውነተኛ እድገት ማለት ትክክለኛ ጊዜ ሲሆን መርዳት፣ በማያስፈልግ ጊዜ ደግሞ ወደ ኋላ ማለትን ማወቅ ማለት ነው። የሰዎችን ትግል ለመቆጣጠር ሳትሞክሩ መመልከት ትችላላችሁ። ይህንን ልማድ መተው ጨካኛ ያደርጋችሁ፣ በተቃራኒው አስተዋይ ያደርጋቸዋል። የምትረዱት ከፍላጎት የተነሳ ሳይሆን ከሙሉነት የተነሳ ይሆናል። የአንድን ሰው ችግር ወዲያውኑ ለመፍታት ሳትሞክሩ ማዳመጥን ስትለማመዱ ሁኔታው በጣም ከባድ ነው ብላችሁ ችግሩን የመፍታት ኃላፊነት ሳትወስዱ ከልባችሁ መናገር ስትችሉ ይህንን እስራት እንደበጠሳችሁ ታውቃላችሁ። ይህ ቁጥጥር የሌለበት እውነተኛ እንክብካቤ ነው። ሶስተኛ፣ ሰዎች እንዲረዷችሁ ከፍተኛ ጥማት ካላችሁ። አንድ ሰው በመጨረሻም ይረዳኛል ብላችሁ በማሰብ ራሳችሁን ደጋግማችሁ ለማስረዳት ስንት ጊዜ ሞክራችኋል? እናም ሳይረዷችሁ ሲቀሩስ ምን ያህል ብቸኝነትና ባዶነት ተሰምቷችኋል? ካርል ዩንግ ይህንን ልማድ በጣም መጥፎና እድገትን ገዳቢ በማድረግ ይመለከተዋል። ዋጋ እንዳላችሁ እንዲሰማችሁ ሌላ ሰው እናንተን መረዳት አለበት ብላችሁ የምታምኑ ከሆነ የገዛ እውነታችሁን ለሌላ ሰው አሳልፋችሁ እየሰጣችሁ ነው። አብዛኛው ሰው የእናንተን ውስጣዊ ዓለም ሙሉ በሙሉ መረዳት አይችልም። የእናንተን ሕይወት ስላልኖረው ነገሮችን በእናንተ መነጽር መመልከት አይችልም። ከፍተኛ የንቃተ ህሊና ያላቸው ሰዎች ትክክል ሆኖ ሲሰማቸው ብቻ ሐሳባቸውን ያካፍላሉ። ነገር ግን ዋጋቸውን ለማረጋገጥ ሌላ ሰው እንዲረዳቸው አይጠብቁም። በራሳቸው ልምድና እውነት ይመካሉ። ይህንን ጥማት መተው ማለት ከውስጣዊ ዕውቀታችሁ ጋር ጠንካራ ግንኙነት መገንባት ማለት ነው። ነገር ግን የራሱ የሆነ ዋጋ ያስከፍላል። በዚህ ምክንያት አንዳንድ ግንኙነቶች ሊደበዝዙ ይችላሉ። የእናንተ ማብራሪያ የለመዱ ሰዎች በዝምታችሁና በራስ መተማመናችሁ ቅሬታ ሊሰማቸው ይችላል። ነገር ግን ሰዎች በተሳሳተ መንገድ ቢረዷችሁም ምንም ሳይመስላችሁ ስትቀሩ ያላችሁ የራሳችሁ እውነታ የውጭ ማረጋገጫ ሳያስፈልገው ጠንካራ ሆኖ ሲሰማችሁ ነፃ ወጥታችኋል ማለት ነው። ያ እውነተኛ የራስ መተማመን ነው። አራተኛ፣ የሰዎችን ምናባዊ አቅም ወይም ፖቴንሻል ብቻ ማፍቀር። በህይወታችሁ ውስጥ ደጋግሞ የሚያሳዝናችሁና የሚጎዳችሁ ሰው ሊኖር ይችላል። ነገር ግን አሁን ማብራችሁት ያላችሁት አሁን ካለው ማንነቱ ይልቅ ወደፊት ሊፈጠር የሚችለውን የተሻለ ሰው ስለምታዩ ነው። ለዚህኛው ሁኔታ ደግሞ ካርል ዩንግ ፕሮጀክሽን በማለት ይጠራዋል። አንድ ሰው አሁን ካለው እውነተኛ ማንነት ይልቅ ወደፊት ሊፈጠር ከሚችለው ማንነቱ ጋር ስትቆራኙ ያንን ሰው እያያችሁት አይደለም። አሁን ላይ የራሳችሁን ፍላጎት በሱ ላይ እያንጸባረቃችሁ ነው ማለት ነው። ይህንን ለመተው ጥልቅ ሐዘንን ይጠይቃል። ተስፋ ያደረጋችሁበትን ነገር መተው ብቻ ሳይሆን በእውነት ኖሮ ለማያውቅና በምናባችሁ ብቻ ለፈጠራችሁት ሰው ማዘንን ይጠይቃል። እውነተኛ እድገት ማለት ሰዎችን አሁን ባሉበት ልክ ያለምንም ማጋነን በግልጽ ማየትና አሁን ባለው እውነታ ላይ ተመስርቶ ውሳኔ ማድረግ ማለት ነው። አንድ ሰው የሚያሳያችሁን እውነተኛ ማንነት ተቀብላችሁ ማመን ስትችሉ እናንተ ሊሆን ይችላል ብላችሁ በሳላችሁት ሳይሆን አሁን ባለው እውነታ ላይ ሲመሰረት ይህንን እስራት በጥሳችሁታል ማለት ነው። አምስተኛ፣ የቆሰለ ማንነታችሁን አቅፋችሁ መኖር። ይህ ከሁሉም በላይ ከባዱና መራራው ሀቅ ነው። ህመማችሁና ያሳለፋችሁትን አስቸጋሪ ጊዜ ትልቅ ቦታ አለው። ነገር ግን ቁስላችሁን ማወቅና ቁስላችሁን ማንነታችሁ በማድረግ መገንባት ፍጹም የተለያዩ ነገሮች ናቸው። ብዙ ሰዎች የደረሰባቸውን የስነ ልቦና ጠባሳ በጥልቀት ይረዳሉ። ነገር ግን መላ ህይወታቸውን በዚያ ዙሪያ ይገነቡታል። ሁሉንም ነገር በዚያ መነጽር ይተረጉማሉ። ካርል ዩንግ ደግሞ ይህንን ሁኔታ የሰለባነት ንቃተ ህሊና ይለዋል። ሁኔታው ወቀስ አይደለም፣ ነገር ግን ያለፈው ጊዜ የወደፊቱን ይወስናል ብሎ የማመን የተሳሳተ አቅጣጫ ነው። ይህ ማንነት የራሱ የሆነ ያልተገለጹ ጥቅሞች አሉት። የሰዎችን ርህራሄ እንድታገኙ፣ ሰዎች እንዲቀርቧችሁና የሆነ ግሩፕ አባል እንድትሆኑ ለውድቀታችሁ ማብራሪያ ለመስጠት ይጠቅማችኋል። ነገር ግን በቦታው ላይ ተጣብቃችሁ እንድትቀሩ ያደርጋችኋል። ይህንን መተው ማለት ያለፈው ህመማችሁን መካድ ማለት አይደለም። ያለፈውን ታሪካችሁን ሳትረሱ ነገር ግን በዛው ማንነታችሁ ሳይሆን በተስተካከለውና በአዲሱ ማንነታችሁ መኖር ማለት ነው። የህይወት አቅጣጫችሁን መቀየር አለባችሁ። ያለፈው ታሪካችሁ የህይወታችሁ አንድ አካል እንጂ የህይወታችሁ ማዕከል መሆኑ ሲያበቃ ይህንን አልፋችሁታል ማለት ነው።
እነዚህ 5 ባህሪያቶች ማለትም ጥሩ ሰው ለመሆን የተለበሰ ጭንብል፣ ሰዎችን ለማዳን የምታደርጉት ጥረት፣ ሰዎች እንዲረዷችሁ መፈለግ፣ የሰዎችን ምናባዊ አቅም ማፍቀር እና የቆሰለ ማንነት ተሸክሞ መኖር የሆነ ጊዜ ላይ በህይወታችሁ ውስጥ ትርጉም ነበራቸው። አሁን ግን ወደ ታች የሚጎትቷችሁ ከባድ ሸክሞች ናቸው። ለውጥ ወይም ትራንስፎርሜሽን ማለት መጨመር ማለት አይደለም። በእነዚህ ከባድ ልማዶች ላይ አዎንታዊነትን ደርባችሁ ለውጥ ይመጣል ብላችሁ መጠበቅ የዋህነት ነው። እውነተኛ ለውጥ የሚመጣው እነዚህን ከህይወታችሁ በመቀነስ ነው። ከላይ ያየናቸው 5 ነገሮች ከህይወታችሁ በመልቀቅ ነው። በድሮ ማንነታችሁ ላይ የነበሩት አላስፈላጊ ባህሪያት በውስጣችሁ እንዲሞቱ መፍቀድ አለባችሁ። ሂደቱ ከባድ እንደሆነ ሊሰማችሁ ይችላል። ምክንያቱም በዚህ መሃል አሮጌው ማንነታችሁ ከጠፋ በኋላ አዲሱ ማንነት ገና ያልተፈጠረበት አስፈሪና የባዶነት ስሜት ያለው ጊዜ ይኖራል። ነገር ግን እውነተኛ ለውጥ የሚመጣው በምታልፉት የባዶነት ጊዜ ውስጥ ነው። ከዚያ ውስጥ የሚመጣው ፍጹምነት ሳይሆን እውነተኛነትን ነው። የሰዎችን ይሁንታ ሳይሆን እውነትን ተመርኩዞ የሚንቀሳቀስ ከሙሉነት የሚሰጥ በራስ የሚተማመን ነገሮችን በግልጽነት የሚመለከት እና ባለፈው ህይወቱ የታነጸ እንጂ በባለፈው ህይወቱ ያልታሰረ ሰው ትሆናላችሁ። ንቃተ ህሊናችሁ ከፍታ ላይ ደርሷል የሚባለው እዚህ ላይ ነው። የምታደርጉት ጉዞ የወርቅ ምንጣፍ የተነጠፈበት ቀላል መንገድ እንደማይሆን አውቃለሁ። መንገዱ ግን ይሄው ነው። ቀላል አይደለም፣ ነገር ግን እውነተኛ መንገድ ነው። ዛሬውኑ እነዚህን ሸክሞች ከላያችሁ ላይ በማራገፍ እውነተኛውን ከምንም ነገር ነፃ የሆነውንና ጠንካራውን ማንነታችሁን ተቀበሉት።